ለሁላችሁም ግልጽ ለማድረግ ያክል ከሰሞኑ አርበኛ እስክንድር ነጋ አዲስ ሹመት ሰጥቶ ነበር ለተወሰኑ አካላት። እነዚያ ሹመት የሰጣቸው አካላት በይፋ በአደባባይም ነው የጻፉት። በአደባባይም ነው ካምፔን እንደሚያደርጉ ሲናገሩ የነበሩት። እነማን እንደሆኑም እናውቃቸዋለን። ዲሲም የሚኖር ቦስተንም የሚኖር ኮሎራዶም የሚኖር የትም የሚኖሩ በዚህ ዙሪያ ላይ ኦርጋናይዝድ የሆኑ አካላት ከዩጋንዳም ከየትም የተሳሰረ አካል አለ። በቅርብ ርቀት ነገሩን እናየዋለን። የሚያደርጓቸው ጥረቶች አሉ። ልፉ ቢሏቸው ድከሙ ቢሏቸው ነው እየተጣጣሩ ያሉት። ይሄ በአንድ በኩል የጎጥ ስርቻ ውስጥ የተቀመጠ ነው። ማጥቃት የሚመስለው በዚህ መንገድ መሄድ ነው። ለእኛ በፍጹም ማቆም አገዛዙ እንኳን በዛ መጠንና ኃይል ሞክሮ አልቻለም። እንዳውም ደጋግመን እንደነገርናችሁ እልህኝነቱ የበለጠ ምላጭ የሚያስጥ ሆነና ክፉ ጎረቤት ዕቃ ያስገዛል እንዲሉት ሆነና ገና ሚዲያውን በጀመርን በጣም በአጭር ጊዜ ውስጥ ወደ ሳተላይት ቴሌቪዥን መተን ይኸው በሳተላይት ቴሌቪዥን አገር ውስጥ በስፋት ይደመጣል። ከዛ ውጪ አለቀ ወደቁ ብለው ሲያስቡን ከታች ሲጠብቁን ማማው ላይ ተገኝተን ዘመናዊ ስቱዲዮ በቅድም ባያችሁት ደረጃ ተገንብቶ ከፍ ባለ ደረጃ መተናል እና ይሄ ከሰሞኑ ህመም እንደፈጠረባቸው እንረዳለን። ራሳቸውን እያሰቃዩ እንደሆነ እናስባለን። ለማንኛውም ግን እኛ ገምተን ያልነው ነገር ሳይሆን በአደባባይ በቅርቡ ሹመት የተሰጣቸው አካላት በአርበኛ እስክንድር ሹመት የተሰጣቸው አካላት ቀን ከሌት እንሰራለን፣ ጉሮሯችሁን እንዘጋለን ሲሉ ነበር። የእኛን ጉሮሮ የመዝጋት አቅም የላቸውም። ይሄ ፉከራው ችግር የለም። የዝም ብሎ ተራ ቀራርቶ ምንድን ነው ከተራ ሱሰኞች የሚጠበቅ ለዚሁ ዓላማ ከተመለመሉ አካላት የሚጠበቅ ነው። ዴድ ኦን አራይቫል ሲነሱ ሞተው ሳይጀምሩ ከስመው ራሳቸውን ጠልፈው የጣሉ አካላት ናቸው እና በዛ ምክንያት ያው